አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቡ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለን አልሐምዱሊላህ። እንዴት ናችሁ? ዛሬ እንግዲህ ብቅ ብያለሁ ማለት ነው። ኢንሻአላህ እናንተ እንዴት ናችሁ? ላይክ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ላይክ ማድረጋችሁን አትርሱ። እንዲሁም አበረታቱኝ። ዩቲዩብ ቀዝቅዟል እና አበረታቱኝ ማለት ነው ውድ ቤተሰቦቼ። እና ያው የጠፋሁበት ምክንያት ደግሞ ያው በስራ ምክንያት ነው። ያው አለ አይደል አገር ስትሆኑ ብዙ ነገር ስራ ቢዚ ያደርጋችኋል። በዛ ላይ ደግሞ ማዚያ የሚባለው አለና ያው እንግዲህ ቁፋሮ ይዘ ነው ትላላችሁ። እና እንዴት ናችሁ? ያው አልጠፋሁም። ብዙ ሰው ጠፍተሻል ያላችሁ ነው አለሁኝ ማለት ነው። ስራውን ተሻለ ያላችሁ ደግሞ ስራዬን አልተኩም። ያው ታውቃላችሁ እንግዲህ ሀገር ሆናችሁ አይደለም ውጭም ሆነን ያው ያልሰራ ከባድ ነው፣ መኖር አይቻልም። እና ያው እየሰራሁ ነው ማለት ነው ውድ ቤተሰቦቻዬ። እንግዲህ ማዘዝ የፈለጋችሁትን ነገር ማዘዝ ትችላላችሁ ማለት ነው ውድ ቤተሰቦች። አለሁኝ ለማለት ነው ዛሬ ብቅ ያልኩት። ኢንሻአላህ በአሪፍ ቪዲዮ እመጣላችኋለሁ ማለት ነው። እናንተ ብቻ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ያኔ ዩቲዩብ ስንሰራ ያው ተመልካች ሲኖርና ሰብስክራይብ ስታረጉን በጣም ያኔ የመስራት እንትኑ አሪፍ ይሆናል ማለት ነው። እና አበረታቱኝ ማለት ነው። አለሁኝ አልጠፋሁም። እናንተ እንዴት ናችሁ? ያው እንግዲህ ስራ እንዴት ይዟችኋል? ያው አይዟችሁ የመዳም ቅመሞች አይዟችሁ በርቱ ነው የምለው ምን ጊዜም። እና አለሁኝ አልጠፋሁም ለማለት ያለው ዛሬ ብቅ ያልኩት። እና ደግሞ ለኢድ ደግሞ የተለያየ የሀበሻ ቀሚሶች፣ ልብሶች፣ ሽፎኖች ምናምን ማዘዝ ከፈለጋችሁ ደግሞ ቁጥሬን ከታይ አስቀምጥላችኋለሁ ማዘዝ ትችላላችሁ ማለት ነው ቤተሰቦቼ። ስራዬን አልተውኩም ማለት ነው። የተለያዩ ትእዛዝ ማዘዝ የፈለጋችሁትም ማዘዝ ትችላላችሁ። ያው ተተሻል እንደ ስራ ምናምን ላላችሁኝ ነው። እና እናንተስ የበረታችሁ ነው ወይ? እንግዲህ አይዟችሁ። ለማምጣት ያሰባችሁ ደግሞ ያው ሰራ አድርጋችሁ ወደ ሀገራችሁ ነው ቶሎ ነው የምላችሁ። እንግዲህ እኛ መኖር ይዘናል፣ እናንተም ትኖራላችሁ። ሁልጊዜ ባረጋ ሀገር እስከመቼ ትላላችሁ? እንግዲህ ቶሎና አብረን እንኑር ነው የምለው። እና እንግዲህ አይዟችሁ በርቱ እላችኋለሁ። ኢንሻአላህ ምሰራላችሁ እንደዚህ ቪዲዮ የምፈልጉት ቪዲዮ ካላችሁ እንደዚህ ሀገራችሁን አሳይን ምናምን የምትሉ ካላችሁ ኢንሻአላህ ሀገራችሁን አሳያችኋለሁ እየዞርኩኝ ማለት ነው። ኢንሻአላህ ከዛሬ ጀምሮ አልጠፋም አለሁ ለማለት ነው። እና አልጠፋም ላችሁ ነው ቤተሰቦች። እናንተስ እየበረታችሁ ነው ወይ? አብሽሩ። ያው እንግዲህ ማዚያ ነው አሁን ስራ ነው። እንግዲህ መጥቶ መቀመጥ የለም። እንግዲህ ገጠር ወጣ ብለን ጥንቅሹ በቃለው ይደርስ የለ ከረምት ለምን ጥቅምት ላይ መስከረም ላይ እና ይሄንን እየቆፋፈር ነው ትላላችሁ። እና የጠፋሁት አለሁኝ ያው እንግዲህ ትእዛዜንም እየሰራሁ ነው ማለት ነው ውድ ቤተሰቦች። ኢንሻአላህ ደስ በሚል ቪዲዮ እመጣላችኋለሁኝ። እና አልጠፋሁም። እናንተም ደግሞ በርቱ። ያው እንግዲህ ብዙዎቻችሁ ሁልጊዜም እንደምትጠይቁኝ ሀገር መተን ምን እንስራ ለምትሉ እንግዲህ ብር ካለ ስራ ሞልቷል ትላላችሁ። ስራ ሞልቷል፣ ብር ነው የታጣው እንጂ ስራ ሞልቷል። እና ብራችሁን ከያዛችሁ ስራ አታጡም፣ ትሰራላችሁ ማለት ነው ውድ ቤተሰቦቼ። ብቻ ጤንነት አፊያ ነው ትላላችሁ። እና በርቱ፣ አይዞን እላለሁ። እና እንግዲህ በሌላ ብሎግ እስከምመጣላችሁ ድረስ እናንተ ሰብስክራይብ አድርጉ። ግን ጠፍቻለሁ በጣም ማለት ነው። ሰብስክራይብ እስኪያርጉ ሰብስክራይብ ካታረጉ ማታው ልጆች ካላችሁ ሰብስክራይብ አድርጉኝ። እና ይሄን ይመስላል እላችኋለሁ ቤተሰቦች። ኢንሻአላህ ይቀጥላል።
ውድ ቤተሰቦቼ እንግዲህ ሀገራችሁ ለናፈቃችሁ ብዙ አመት ለቆያችሁ ሰፈራችሁን ሀገራችሁን እያሳየኋችሁ ነው ማለት ነው። ኢንሻአላህ እናንተ ሰብስክራይብ ላይክ ታረጋችሁ ደግሞ ሌላም ማሳያችኋለሁ ማለት ነው። ብቻ እናንተ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ውድ ቤተሰቦቼ ያው እንግዲህ ችጃችኋለሁ ማሳየት ሀገሩ ማለት ነው። ማሻአላህ ነው አምሮበታል። በቃ ይሄንን ይመስላል። ብቻ እናንተ አበረታት ማለት ነው። ኢንሻአላህ ውድ ቤተሰቦች እንግዲህ መንገዳችንም በዚህ እንደዚህ ባመረ መልኩ እየተሰራ ነው ማለት ነው። ኢንሻአላህ ተጨርሶ ደግሞ የምናየው አላህ ያድርገን። በዛውም ደግሞ ያው እንግዲህ ስራ እየፈጠረ ይሄዳል ማለት ነው። ስራ እየተፈጠረልን እኛም ደግሞ ሀገራችን መተን ስራ ምን እንስራ ምናምን ምን ያስቸግረና ምለው ነገር አይኖርም ማለት ነው። መጣ ብለን ወደ ስራችን እንሄዳለን ማለት ነው። እንግዲህ መንገድ ሁሉን ተስተካከለልን ለኛ የስራ እንትናችንን ይፈጥርልናል ማለት ነው። ውድ ቤተሰቦቼ ኢንሻአላህ እስከ መጨረሻው ድረስ ተከታተሉኝ። አሁን ውድ ቤተሰቦች ያው ማሳያችሁ ወደ ጉቢሳ መውጫ ወደ ፊት እንዲሁም ወደ ላይ ወደ ምሽንጋ ወደ ቁኖ ምናምን መውጫውን ላሳያችሁ። የት ነው ብላችሁ እንዳትጠይቁኝ ማለት ነው ማሳያችሁ እና ይሄንን ይመስላል ቤተሰብ። እናንተ ብቻ ላይክ ሰብስክራይብ ያደርጋችሁ እዩት ማለት ነው። ኢንሻአላህ ይቀጥላል። እንዲሁም ደግሞ ሌላም አሳያችኋለሁ ማለት ነው።